ከላይ የምታዩት ሰው 39 ሰዎችን በመግደል በስዊድን ከተማ ውስጥ አደገኛ ገሬ ተብሎ የተሰየመ ስሙ ስተር ይባላል። 40 ዓመቱ ነው። በስዊድን ከተማ ነው ተወልዶ ያደገው። ስተር በጣም ከባድ የሆነ የመድኃኒት ሱስ አለበት። ችግሩ ግን እነዚህ መድኃኒቶች በጣም ውድ ናቸው። ስተር ብዙም ብር አልነበረው። አንድ ቀን ቤት ቁጭ ብሎ ሀሳብ ይመጣለታል፣ ባንክ የመዝረፍ። ባንኩንም ለመዝረፍ ያሰበው ደግሞ የገና አባት ልብስ በመልበስ ነበር። አንድ ቀን በአቅራቢያው የሚገኝ ባንክ የገና አባት ልብስ ለብሶ ለመዝረፍ ይሄዳል። አለባበሱ ምናምን ግን ደካማ ስለነበር ባንክ ላይ የምትሰራው ሴት እዛው ታውቋል። ፖሊሶቹም መጥተው ስተርን ወደ አይምሮ ጤና ማቆያ ይወስዱታል። የጤና ማዕከሉም ሳት የሚያረጋቸው ወንጀለኞች የሚመረመሩበት ቦታ ነበረ። እዛ በነበረው ቆይታ ስተር ቦታውን በጣም ይወደዋል። ቅድም እንደነገርኳችሁ ስተር የተለያዩ መድኃኒቶች ሱሰኛ ነው። እዛ ደግሞ ለአእምሮ ሕክምና በሚል ብዙ መድኃኒቶች ይሰጠው ነበር። ስለዚህ በጣም ደስተኛ ነው። በ1991 ስተር ጥሩ ለውጥ አምጥቷል ተብሎ ከዛ እንዲለቀቅ ይወሰንበታል። ምክንያቱም ቅድም እንዳልኳችሁ የተለያዩ መድኃኒቶችን እንደ ልኩ ሲሰጠው ነበር። እዛ ካሉ ታካሚዎችም ጋር ሲዝናና ነው የሚውለው። ስለዚህ መውጣት አልፈለገም። በዚህ ጊዜ ስተር በዙሪያ ያሉ ሰዎችን በደንብ አተኩሮ ያያል። እዛ ረጅም ጊዜ የሚታሰሩት ከባባድ ወንጀል የፈጸሙ ሰዎች ናቸው። ስለዚህ ሀሳብ ይመጣለታል። እሱም ለምን ከባድ ወንጀል ፈጽም ያለው ብዬ እዚህ አልቆይም የሚል ሀሳብ ይመጣለት። በቀጣይ ጊዜ ሳይካትሪስቷን ሊያየት ይገባል። ሳይካትሪስቷ ደግሞ በልጅነት የተደበቁ ጉዳቶች ላይ ስለምታተኩር የልጅነት ታሪኩን ፈጥሮ ማውራት ይጀምራል። በልጅነት እንደዚህ ተደርግ ያለው ቤተሰቦቼ በጣም አሰቃይቶኛል፣ ጾታዊ ጥቃት አድርሶብኛል ምናምን እያለ ማውራት ይጀምራል። አንድ ቀን ለሳይካትሪስቷ ያልጠበቀችውና ያላሰበችውን ከባድ ነገር ይነግራታል። ሰው ገድያ አካል ነው። ከዚህ በፊት በስዊድን ውስጥ 10 ዓመት ጠፍቶ ያልተገኘ ልጅ ታሪክ ነበረ። እሱ ልጅ እኔ ነኝ ህይወቱን ያጠፋሁት የሚል ኑዛዜ ይናገራል። በዛ ሰዓት ሳይካትሪስቷ በጣም ትደነግጣለች። አሁን የጤና ባለሙያዎቹና ፖሊስ ትኩረታቸውን ወደ ስተር ያደርጋሉ። ምክንያቱም ይሄ ኬዝ በስዊድን ውስጥ በጣም ታዋቂና ለ10 ዓመት ክፍቶ ያልተዘጋ ኬዝ ስለነበር በዚህ ጊዜም ወደ ፖሊስ ጣቢያ አልተወሰደም። በዛ ጭራሽ ትኩረት ይሰጡታል። ከዚህ በፊትም ካሰቡት በላይ የአእምሮ ችግር አለበት በሚል መድኃኒቶቹን ዶዙን ይጨምሩለታል። በዚህ ጊዜ ስተር እንደሱ ደስተኛ ሰው አልነበረ። አሁን ያለበት ሁኔታ ለስተር በጣም ተመችቶት የምድር ገነት ላይ እንዳለ ቁጠሩት። የሚፈልገውን መድኃኒት እያገኘ ነው። ስለዚህ ይህ ሰውዬ በሐኪሞቹ ከፍተኛ ትኩረት እየተሰጠ ነው። ስተር በጣም ደስተኛ ሰው ነው። በሳምንት 3 ሐኪሞቹን ለማየት ይገባል። በዚህ ሰዓትም የተለያዩ ኑዛዜዎችን ይቀጥላል። እንትናን እኔ ነኝ የገደብኩት፣ እንደዚህ አይነት ኬዝ እኔ ነኝ የገደብኳቸው እያለ ፌመስ የሆኑ ሚዲያ ላይ ያልተዘጉ ኬዞችን ራሱ እንዳረገው እያረገ ይናገራል። ሐኪሞቹም በዚህ ሰዓት በጣም ደስተኛ ነበሩ። በዚህ ሰዓት ስተር ያመናቸው ኬዞች ትንሽ በዛ ስላሉ ይሄ ሰውዬ ሲሪያል ኪለር ነው በሚል ያምናሉ ሐኪሞቹም በጣም ደስተኛ ነበሩ። ምክንያቱም አንድ ሰውዬ ያረጋቸውን ነገሮች ወንጀሎችን እያወጣ ነው፣ ሁለት ደግሞ እያገገበ ነው ብሎ ስላሰቡ በጣም ደስተኞች ናቸው። መድኃኒቱን ማዘዝ ይቀጥላሉ። እሱ ደግሞ መድኃኒቶቹን እያገኘ ነው። ነገሮች እንዳለ አልጋ ባልጋ ሆኖለታል። ፖሊሶቹም እነዚህ ኬዞች በደንብ መመርመር ይጀምራሉ። በጀመሩበትም ሰዓት ሲሪያል ኪለር ነው እንዳይባል ጭራሽ ማይገናኙ ነገሮች ናቸው። ብዙ ጊዜ ሲሪያል ኪለሮች የሚጠቀሙት የአገዳደር ቴክኒክ አንድ አይነት ነው ወይ ደግሞ የሚገሉት የሰው ታይፕ አንድ አይነት ነው። ለዚህ ሰውዬ ግን በተአምር አይገናኝም። ሲቀጥል ደግሞ ጭራሽ ኢንፎርሜሽን ይሳሳት። ጥቁር ጸጉር ያላት ሴት ሞታ ነጭ ጸጉር ነው የነበራት ይላል። ፖሊሶችም ልክ እንዳልሆነ አቆም ይሄ እንደዛ አይደለም እኮ ሲሉ አያል ነገር ባረኩበት ሰዓት በጣም ደንግጬ ተጎድቼ ስለነበር ረስቼው ነው አምታትቼው ነው ምናምን ይልና ወደ እነሱ ይመለስላቸዋል፣ ያቀራረብላቸዋል ማለት ነው። በ2001 ወደ 39 የሚሆኑ ግድያዎችን እኔ ነኝ የፈጸምኩት በሚል አምኗል። ከዚህ ውስጥ ደግሞ በ8ቱ እሱ እንደሆነ ተደርጎ ተፈርዶበታል። በዚህም ሰዓት ነበር በስዊድን ውስጥ አደገኛው አሸባሪ ገዳይ የሚል ስያሜ የተሰጠው። በጣም የሚገርመው ነገር ግን አንዱንም እሱ አልፈጸመም። ስተር እነዚህን ውሸቶች የማቋረጥ ምንም ሀሳብ የለውም። ከዚህ አይምሮ መቆያ እስካልወጣ ድረስ መድኃኒቶቹን እስካገኘ ድረስ ይቀጥላል። ምክንያቱም በዛ በእስር ቤት ውስጥ በጣም እንደ ፌመስ ሰው ነው የሚታየው። ብዙ ትኩረት ይሰጠዋል። በታማሚዎቹም ሐካሚዎቹም ፖሊስም በቃ ትኩረት እየሰጠው ነው እና ይህን ትኩረት ደግሞ ይፈልገው ነው። በዛ ላይ ዋናው ነገር እንዳይረሳ መድኃኒቶቹ ናቸው። ከጊዜያት በኋላ የሐኪም ቤቱ ዳይሬክተር ይቀየራል። አዲሱም ዳይሬክተር ለስተር ሲሰጥ የነበረውን መድኃኒት ሲያይ ቤኒዞ የሚባል መድኃኒት በጣም ብዙ ነው የተጠቀመው። ዳይሬክተሩ ለስተር የሚሰጡትን መድኃኒቶች ዶዝ ይቀንስበታል። በዚህ ጊዜ ስተር ለጋዜጠኞችም ለፖሊሶችም ለሐኪሞችም የሚሰጠውን ትብብር ማድረጉን ያቆማል። ለ7 ዓመት እዛ ሐኪም ቤት ውስጥ ሕክምናውን እየወሰደ ይቀጥላል። አሁን ስተር ወደ 50ዎቹ መጨረሻ አካባቢ። በዚህም ሰዓት ነበር አንድ ሃንስ የሚባል ጋዜጠኛ የስዊድን አደገኛ አሸባሪ ገዳይ የተባለውን ሰው ማጥናት ይፈልጋል። ስለዚህም ጋዜጠኛው የስተር የፖሊስ ፋይሎችን፣ የሕክምና ፋይሎችን እና የፍርድ ቤት ፋይሎችን በማውጣት ወደ 50 ሺህ የሚጠቃ ፔጅ ትለሱ ጋዜጠኞች የጻፉትን ሁሉንም ነገር ያ። እዚህ ጊዜ ጋዜጠኛው አንድ ነገር ይረዳል። ስተርን ከተፈረደበት 8 የግድያ ኬዞች ጋር የሚያገናኘው የስተር ቃልና
ቃል ብቻ ነው። እነዚህን ቃሎች በሚሰጥ ሰዓት ስተር በቤንዞ በሚባልና በተለያዩ የሐኪም ቤት መድኃኒቶች ተጠቅሞ ስለነበር ያው ትክክለኛ ሜንታል ስቴቱ ላይ አልነበረ። አሁን ስተር እዛ የአእምሮ ማቆያ ውስጥ ለ20 ዓመት ኖሯል። አስቡት 20 ዓመት ሙሉ ምንም ያላጠፋውን ጥፋት እኔ እንደዚህ ሰው ገድያለሁ በሚል እስከ 39 ግድያዎችን በማመን መድኃኒቱን ሲወስድ የሚፈልገውን ትኩረት ሲያገኝ ቆይ ጋዜጠኛውን በመሄድ መጠይቅ ያደርግለት። የዚህ ጊዜ ስተር እውነቱን ያም እኔ እንደዚህ ያረኩት ከባድ የመድኃኒት ሱስ ስለነበረብኝና እነዚህን መጠቀም ስለምፈልግ ነው ይላል። ሲቀጥል ደግሞ ትኩረት ፈልግ ነበር፣ የሰዎችን አቴንሽን በጣም እፈልግ ነበረ። በዛ ቦታ ደግሞ ሐኪሞቹም እንደ ሲሪያል ኪለር በጣም እንደ ትልቅ ነገር አድርገው ነበር ሳይሆን የነበሩ ፖሊሶቹ ክትትል ሲያረጉለት ነበር። ታካሚዎቹም እንደዛው ጓደኞቹ እዛ ስለነበሩ በጣም ደስተኛ ሆኖ 20 ዓመት የኖረ ሰው። ዋናው ምክንያቴ የመድኃኒት ሱሴን ለማግኘትና ትኩረት ፈልጌ ነው ይላል። እውነቱን እናዝዛም ማለት። ስለዚህ ሚስተር ገዳይ ነው ተብሎ የተፈረደበት 8ቱን ኬዞች እንደ አዲስ ይከፈታል። በዚህ ሰዓት ፍርድ ቤቱ የሚያያድ እሱም ምንም ከነዚህ ኬዞች ጋር የሚያገናኘው ነገር የለም ካሉ በስተቀር። ሲቀጥል ደግሞ መድኃኒት ላይ ነበር። ስለዚህ ምንም ማስረጃ ስላልተገኘ በ2014 ካለበት የአእምሮ ማቆያ በነፃ ይለቀቃል ማለት ለሱስ የተከፈለ ቀላል መስዋዕትነት። እንደዚህ አይነት መረጃዎች እንዲደርሳችሁ ፕላስ ምልክት አልጫኑ ሼር፣ ኮፒ ሊንክ ማድረግ እንዳይረሳ። እመለሳለሁ።